ሰላም ሰላም ቤተሰብ እንዴት ናችሁ? ደህና ናችሁ ወይ? እኔ ያለው እግዚአብሔር ይመስገን። ዛሬ ይሄንን የመሰለ መርጉጋ ነው ይዤላችሁ የመጣሁት። ቪዲዮውን እስከ መጨረሻ እዩት፣ ትወዱታላችሁ። ቀጥታ ወደ አሰራሩ። ያዘጋጀሁት ሁለት ፍልፍል፣ ይሄንን የምታዩት ፍልፍልና ሁለት ድንች፣ ሁለት ካሮት፣ ሁለት ሽንኩርት፣ ሁለት ቲማቲም እና ደግሞ አንድ ነጭ ሽንኩርት በዚህ መልኩ ጎረድ ጎረድ እያደረጋችሁ ትከትፋላችሁ። በደንብም ትናንሽ ሳይሆን ትላልቅም ሳይሆን በዶሮም በስጋም ይሰራል። ግን ዛሬ እኔ በአታክልት ብቻ ነው የምሰራው። በአታክልት ብቻ እንደዚህ እየከተፋችሁ ማዘጋጀት ትችላላችሁ። ጊዜ አይፈጅ፣ ብዙም ሰዓት አይወስድም። ለመስራትም ይሄን ያህል አይከብድም። በጣም ደግሞ ቆንጆ ሆኖ ይወጣላችኋል። በደንብ ተከታተሉት። ቪዲዮን እስከ መጨረሻ እዩት። ሰብስክራይብ ያላደረጋችሁ ሰብስክራይብ አድርጉ፣ አበረታቱኝ። በዚህ መልኩ ሁሉንም ከታትፈን ካዘጋጅነው በኋላ እንግዲህ ቀጥታ ወደ አሰራሩ አሁንም እኔ ቅቤን የተጠቀምኩት። በዘይትም መስራት ትችላላችሁ ባላችሁ ነገር። የሚበቃኝን ያህል ቅቤን የጨመርኩት። የሚበቃችሁን ጨምራችሁ መጀመሪያ ላይ እንደዚህ ቅቤን አሙቅና ከዛ በኋላ ሽንኩርት እጨምርበታለሁ። ቅድም ያዘጋጀነውን ሽንኩርት ሽንኩርታችን ቀይ እስኪሆን ድረስ እናቁላላለን ቀስ እያደረግን። ከዛ በኋላ ሽንኩርቱ ከተቆላላ በኋላ በእንደዚህ መልኩ በስል ካለላችሁ በኋላ አንድ ሽንኩርት ቅድም ያዘጋጀሁትን የፈጨሁትን ሽንኩርት ጨምርና አንድ ላይ እጠብሳለሁ። እንደምታዩት በዚህ መልኩ ማለት ነው። ከዛ በኋላ አንድ ሳልሳ አዘጋጅቻለሁ። አንድ ሳልሳ የተፈጨ ቲማቲም እንጨምራለን። ሽንኩርቱ ላይ ሳልሳ ስትጨምሩ ጣዕም ይሰጣል፣ ቀላ ይላል በኋላ ላይ። ለዛ ደግሞ ሽንኩርት ላይ ብትጨምሩ እንደዚህ አብራችሁ ከሽንኩርት ጋር ብታቁላሉ ይመረጣል። እንደዚህ ካቁላላን በኋላ ቅድም ያዘጋጅነውን ቲማቲም እንጨምረውና አንድ ላይ አሁንም እናቁላላለን። ቀስ እያደረገን እየከደንን ትንሽ እንደዚህ ከድናችሁ እያያችሁ ከተቁላላላችሁ በኋላ ከዛን ያዘጋጀሁት ቅመም አለ። በኋላ ላይ አሳያችኋለሁ ሲጨምር። አታክልቱን እንደዚህ ጨምራችሁ አታክልቱን አንድ ላይ ያቁላላችሁ። እንደ ሽንኩርቱ የከደናችሁ የከፈታችሁ እያያችሁት ቀስ እያደረጋችሁት ብታቁላሉ ጣዕም ይሰጠዋል። በጣም ጥሩ ነው፣ ይበስልላችኋል። ውሃ ሳትጨምሩ እና ያዘጋጀሁት ቅመማ ቅመም አለ እዚህ ጋር። ይሄ የምታዩት አንድ ማንኪያ ሎሚ እና ደግሞ አንድ ማንኪያ ከሞን፣ አንድ ማንኪያ የተፈጨ ሽንኩርትና ሁሉ አይነት ቅመማ ቅመም ደግሞ ይሄ የምታዩት ብቻ። ምን አለፋችሁ ያላችሁን ቅመም ማዘጋጀት መጨመር ትችላላችሁ፣ ችግር የለውም። እናንተ የምትፈልጉትን ቅመም ማለት ነው ትጨምሩና እንደዚህ ደግሞ ትንሽ ውሃ ጠብ እያደረጋችሁ ሞቅ ሆኖ እየጨመራችሁ አቁላሉት አንድ ላይ ማለት ነው። ለተወሰነ ደቂቃ ከድነውና እስኪተከተል ድረስ ጠብቀዋለሁ። ከዛ ደግሞ የምንሰራው ኮብሱን እንደዚህ እናዘጋጃለን። እዚህ ማራት ላይ ኮብስ ብለናል ይላሉ። ቤሩት ያላችሁ ታውቃላችሁ። ኮብስ ይሄ ቤሩት ነው አብዛኛው ጊዜ የሚጠቀሙት። ሁለት ፒስ ነው የተጠቀምኩት። እንደዚህ በምታዩት መልክ ትናንሽ ትናንሽ እየሰነጠቃችሁ ማዘጋጀት። ቢፈልቅም ችግር የለውም። በኋላ ላይ አንድ ላይ እንትን ስለምን ራሱ ይስተካከላል። እንደዚህ ይመስላል ቁሌታችን። እያቁላላን እዚህ ጋር በጣም ነው የሚያምረው።
ስንት ደቂቃ እንደፈጀ አላውቅም፣ ግን ከበሰለ በደንብ እንትን ጭፍልቅ ሳይል ከበሰለላችሁ በኋላ ውሃ ትጨምራላችሁ። ቆይታ ያላችሁ ቢሆን እስከምትሳምታል ከሆነ እንደማድረግ አድርጋችሁ ታዘጋጃላችሁ። በጣም ቀላል ነው። እንግዲህ ድንቹ ሁሉ ነገር አታክልቱ በስሎ ውሃ ጨመርኩት። ሙቅ ውሃ የዚህ ውሃ አንድ ከግማሽ ነው የጨመርኩት። የውሃ ማሞቂያ ሙሉ ማለት ነው። በዚህ መልኩ ከተንተከተከ በኋላ ቅድም ያዘጋጃችሁትን ኩብዝ ትጨምራላችሁ። ሁሉንም ጨመርኩት። ይሄን ይመስላል። ውሃ ብዙ ይመስላል፣ ግን በኋላ ላይ ቀስ እያረጋችሁ ስታበስሉት እሳት ላይ ታቆያላችሁ ለተወሰነ ለ5-6 ደቂቃ ማለት ነው። እንደዚህ ያማሰላችሁ አንድ ላይ ሁሉም ውህድ እስኪል ድረስ ለ5-6 ደቂቃ ታቆዩትና ይሄን እንደዚህ እስኪሆን ድረስ ማለት ነው። እና በኋላ ላይ ውሃ እያለ ብታወጡት ውሃ እንዳለው ነው አይታይም፣ ይደርቃል። ስለዚህ ለስለስ ያለ ከሆነ የምትፈልጉት እንደዚህ ይወጣላችኋል። በስተመጨረሻ ይሄንን ይመስላል። በጣም